አሰላሙ አለይኩም ለሁላችሁም የኩሩሉሽ ኦርሃን አዲስ ተከታታይ ድራማ ትንተና ቪዲዮ ነው። ሁላችሁንም እንኳን ደህና መጡ። የኩሩሉሽ ኦርሃንን አዲስ ክፍል በጉጉት እንጠብቃለን። ለተጠባበቁ አድናቂዎች አሳዛኝ ግን አስፈላጊ ዜና አለ። በ13ኛው ቀን ይለቀቃል። የታቀደው ክፍል በታቀደው ቀን በማያ ገጾች ላይ አይታይም። ይህ ማራዘሚያ የቴክኒክ ችግር አይደለም። በትክክል በዚያ ምሽት ሊካሄድ የነበረው ትልቅ እና ወሳኝ ጨዋታ ምክንያት ነው። የእግር ኳስ ጨዋታ ለጊዜው ተቋርጧል። ይህም የስርጭት መርሃ ግብሩን ሙሉ በሙሉ እየቀየረ ነው። እንድሰራ አስገደደኝ። የኩሩሉሽ ኦርሃን ተከታታይ ድራማ በዚህ ሁኔታ ውስጥ ማየቴ በጣም አስከፋኝ። በጣም ያሳዝናል። ምክንያቱም ይህ ፕሮዳክሽን በአንድ ወቅት ምንም ወሰን የማያውቀውን ድንቅ ተከታታይ ድራማ ቀጣይነት ያለው ነው። በአንድ ወቅት በስክሪኖች ላይ የታየው የኩሩሉሽ ኦስማን ተከታታይ ድራማ ቀጣይነት ነው። ታሪካዊው ድራማ በጣም ክብደትና የበላይነት ስለነበረው ሌላ ድራማ ሊወዳደር አልቻለም። ፕሮግራሙ ፌስቲቫሉ ወይም ዋና ግጥሚያው የስርጭት መርሃ ግብሩን ላይ ተጽዕኖ ለማሳደር ይደፍራል። ያንን እንኳን ማድረግ አልቻለም። ቻናሉ ሁልጊዜ ቅድሚያ ይሰጠዋል። አሁን ግን ሁኔታው የተለየ ነው። እያንዳንዱ አዲስ ክፍል በእያንዳንዱ ትልቅ የእግር ኳስ ግጥሚያ ላይ ያተኮረ እስከሆነበት ደረጃ ደርሷል። በቀላሉ መስዋዕትነት ይከፍላል። አስፈላጊ ግጥሚያ በሚፈጠርበት ጊዜ ሁሉ የፕሮዳክሽን ቡድን ደረጃ አሰጣጡ እንዳይቀንስ በመፍራት ክፍሉን ወዲያውኑ ለሌላ ጊዜ ለማስተላለፍ ወስነዋል። የምንወዳቸው ተከታታይ ዝግጅቶቻችን ክፍል 24 በእግር ኳስ ጨዋታ ምክንያት ለአንድ ሳምንት ከተራዘመ አዲሱ ክፍል ግንቦት 13 ላይ ሳይሆን ግንቦት 20 ላይ በስክሪኖቻችሁ ላይ ይታያል። እሺ ሁላችሁም በዚህ ላይ ምን አስተያየት አለዎት? ፕሮዳክሽኑ ደረጃ አሰጣጡን ለማዳን እየሞከረ ነው ብለው ያስባሉ? ይህ ውሳኔ ምን ያህል ትክክል ነበር? በአስተያየቶቹ ውስጥ ሐሳቦን ያጋሩን። ሼር ማድረግዎን አይርሱ። የዛሬው ቪዲዮ ያበቃው ይሄው ነው። በሚቀጥለው ቪዲዮ እንገናኝ። በቅርቡ እንገናኝ። እግዚአብሔር ይጠብቅህ።